በየቀኑ ማታ ወደ ሰማይ ቀና ስንል የምናያት የምድር የዘላለም አጋር የሌሊት ንግሥት ጨረቃ። ለዘመናት ገጣሚዎች ገጥመውላታል፣ ፍቅረኛሞች በእሷ ተመስለዋል፣ ተጓዦች በብርሃኗ ተመርተዋል። ነገር ግን አስባችሁታል? ይቺ በሰማይ ላይ የምታበራው ድንቅ አካል ለመሆኑ ከየት መጣች? እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ በታሪክ፣ በሳይንስ፣ በፍልስፍናና በተፈጥሮ ሚስጥራት ውስጥ አልፈን ስለ ጨረቃ አመጣጥ፣ ስለ ጥቅሟ፣ ስለ ወደፊት ዕጣ ፈንታዋና ማንም የማያውቃቸውን አስገራሚ እውነታዎች እንመረምራለን። ጨረቃ ከየት መጣች ለሚለው ጥያቄ ሳይንቲስቶች ለአያሌ ዘመናት ልክ እንደ ወንጀል መርማሪዎች የሰማይን ፍንጮች ሲያድኑ ኖረዋል። እያንዳንዱ መላምት የራሱ የሆነ አሳማኝ ምክንያት የነበረው ቢሆንም እርስ በርስ የሚጋጩ የሳይንስ ጦርነቶች ግን ነበሩበት። እንደ አውሮፓውያን አቆጣጠር በ1969 የአፖሎ ጠፈርተኞች የመጀመሪያውን የጨረቃ አፈርና አለት ይዘው ወደ ምድር ከመመለሳቸው በፊት በሳይንሱ ዓለም ውስጥ ሶስት ታላላቅ መላምቶች ወይም የስሪ ክላሲክ ሃይፖተሲስ የሳይንቲስቶችን መንደር ለሁለት ከፍለውት ነበር። እስቲ እነዚህን አስገራሚ የኮስሚክ ታሪኮች አንድ በአንድ እናያቸው። አንደኛ፣ ዘ ፊሽን ሃይፖተሲስ። ይህንን መላምት በ19ኛው ክፍለ ዘመን መገባደጃ ላይ ያመጣው የታዋቂው የቻርልስ ዳርዊን ልጅ የሆነው ጆርጅ ዳርዊን ነበር። ጆርጅ ምድር ገና በወጣትነቷ ልክ እንደ ቀለጠ ፈሳሽ በነበረችበት ወቅት አሁን ካለችበት ፍጥነት እጅግ በበለጠ ሁኔታ በራሷ ዘንግ ላይ ትሽከረከር ነበር ይላል። ፍጥነቱ ምን ያህል መሰላችሁ? ሴንትሪፊዩጋል ፎርስ ወይም ወደ ውጭ የሚገፋው ኃይል እጅግ ከመጨመሩ የተነሳ ምድር ራሷን መቆጣጠር አቅቷት ነበር። በመጨረሻም ከአካሏ ላይ አንድ ግዙፍ ክፍል ተገንጥሎ ወደ ህዋ ተወረወረ። ይህ የተወረወረው ክፍልም ዛሬ የምናያት ጨረቃ ሆነች ይለናል። ልክ እናት ልጇን እንደምትወልድ ሁሉ። የዚህ ቲዎሪ ደጋፊዎች ታዲያ ጨረቃ ከተገነጠለች ምድር ላይ የቀረው ጠባሳ የት አለ ሲባሉ በአሁኑ ሰዓት በፓሲፊክ ውቅያኖስ ቦታ ላይ ያለው ግዙፍ ጎድጓዳ ስፍራ ጨረቃ የወጣችበት ማህፀን ነው ይሉ ነበር። ድምፅ የሌለው ውብ ታሪክ ነው። ነገር ግን ዘመናዊ ፊዚክስ ይህንን ውድቅ አደረገው። ምክንያቱም ምድር ያንን ያህል ቁራጭ ፈንጥቃ ለመጣል የሚያስችል የማሽከርከር ፍጥነት ወይም አንጉላር ሞመንተም ሊኖራት እንደማይችል በሂሳብ ስሌት ተረጋገጠ። ሁለተኛ፣ ዘ ካፕቸር ሃይፖተሲስ። ሁለተኛው መላምት ደግሞ ጨረቃን እንደ ባዕድ መንገደኛ ነው የሚያያት። ይህ መላምት እንደሚለው ከሆነ ጨረቃ የተፈጠረችው በሌላ የሶላር ሲስተም ክፍል ውስጥ ምናልባትም ወደ ማርስ አካባቢ ብቻዋን ነበር። ይህች ብቸኛ ፕላኔት በውሃ ውስጥ እየተንከራተተች ጉዞዋን ስታደርግ በአጋጣሚ ወደ ምድር አቅራቢያ ትመጣለች። በዚያን ጊዜ የምድራችን የኃይል ስበት ልክ እንደ ወጥመድ ያዛት። ጨረቃ ከዚያ በኋላ አምልጣ መሄድ አልቻለችም። የምድር ዘላቂ እስረኛ በመሆን በዙሪያዋ መዞር ጀመረች። ይህ ቲዎሪ በሌሎች የሶላር ሲስተም ፕላኔቶች ላይ ይሰራል። ለምሳሌ የማርስ ጨረቃዎች ፎቦስ እና ዲሞስ በዚህ መንገድ የተማረኩ አስትሮይዶች ናቸው። ነገር ግን የኛዋ ጨረቃ ለምድር እጅግ በጣም ግዙፍ ናት። አንድን ትልቅ አካል ምድር ሳታጋጨው ወይም ሳታስወነጭፈው እንዲህ ባለ ፍጹም ምህዋር ወይም ሰርኩላር ኦርቢት ላይ በስበት ብቻ አጥምዳ ለማስቀረት ያላት የፊዚክስ ዕድል ወደ ዜሮ የተቃረበ ነው። ሶስተኛ፣ ዘ ኮአክሬሽን ሃይፖተሲስ። ሶስተኛው መላምት ደግሞ ጨረቃንና ምድርን እንደ መንትዮች ይስላቸዋል። ይህ አብሮ የመፈጠር መላምት ይባላል። ከዛሬ 4.5 ቢሊዮን ዓመታት በፊት ሶላር ሲስተም ሲፈጠር ከነበረው የአቧራ የጋዝና የዓለም ክምችት ውስጥ ምድር እና ጨረቃ በአንድ ቦታ በአንድ ጊዜ ጎን ለጎን ነው ያደጉት ይላል። ልክ በአንድ ማዕፀን ውስጥ እንዳሉ መንትዮች። ምድር ትልቁን ድርሻ ስትወስድ፣ ጨረቃ ደግሞ ከተረፈው ፍርስራሽ አብራ ተገነባች። ይህ ቲዎሪ እውነት ከሆነ የሁለቱ አካላት ውስጣዊ ስብጥር ፍጹም አንድ አይነት መሆን ነበረበት። ነገር ግን ሳይንቲስቶች ሌላ ትልቅ ችግር አገኙባቸው። ጨረቃ ውስጥ ያለው አይረን መጠን ከምድር ጋር ሲነጻጸር እጅግ በጣም አነስተኛ ነው። መንትዮች ከሆኑ ለምን አንደኛው አይረን ኮር ሲኖረው ሌላኛው ግን አጣ? ይህ ጥያቄ ቲዎሪውን መላምት ብቻ አድርጎ አስቀረው። እነዚህ ሶስት መላምቶች እርስ በርስ ሲሟገቱ ለዘመናት ኖሩ። ነገር ግን እንደ አውሮፓውያን አቆጣጠር በ1969 ዓለም ተቀየረች። የአፖሎ ጠፈርተኞች 382 ኪሎ ግራም የሚመዝን የጨረቃ ድንጋይና አፈር ወደ ምድር ይዘው መጡ። ሳይንቲስቶቹ ላቦራቶሪ ውስጥ አስገብተው የኦክሲጅን አይሶቶፕ ስብጥሩን ሲለኩት በአግራሞት ደነገጡ። የጨረቃ ድንጋይ የኬሚስትሪ ወይም ዲኤንኤ አሻራ ከምድር አፈር ጋር ፍጹም አንድ አይነት ሆኖ ተገኘ። ይህ ማለት ጨረቃ የባዕድ ሀገር ስደተኛ ወይም ካፕቸር አይደለችም። የምድር ስጋና ደም ውጤት ናት። ነገር ግን የአይረን እጥረት ስላላት ሙሉ መንትያ ወይም ኮኦክሬሽን ልትሆን አትችልም። ታዲያ እውነቱ ምንድን ነው?
ጃይንት ኢምፓክት ሃይፖተሲስ። ይህንን እንቆቅልሽ ለመፍታት ሳይንቲስቶች አዲስና አስደናቂ ቲዎሪ ፈጠሩ። ታላቁ ቅጅት ወይም ቢግ ስፕላሽ። ከዛሬ 4.5 ቢሊዮን ዓመታት በፊት ምድር ገና የ80 ሚሊዮን ዓመት ሕፃን ሳለች በሶላር ሲስተም ውስጥ ተያ የምትባል ሌላ ወጣት ፕላኔት ነበረች። ይህች ፕላኔት የማርስን ያህል ታክላለች። በአንድ አስፈሪ ቀን የሁለቱ ፕላኔቶች ምህዋር ተገናኘ። ተያ በከፍተኛ ፍጥነት መጥታ ምድርን አጋጨቻት። ግጭቱ ግን ቀጥታ ፊት ለፊት ሳይሆን በጎን በኩል ነበር። ይህ ታላቅ አደጋ የቲያን አካል ሙሉ በሙሉ አደቀቀው። የምድርንም ውጫዊ የላይኛውን ክፍል ወይም ክረስት አቅልጦ ወደ ውሃ በተነው። የቲያ ከባድ አይረን ኮር ወደ ምድር መሃል ሰምጦ ከምድር እምብርት ጋር ተቀላቀለ። ለዚህ ነው ምድር ላይ የአይረን መጠን የበዛው። ወደ ህዋ የተረጩት ፍርስራሾች ግን የሁለቱ ፕላኔቶች የላይኛው የቀለጠ አለት ወይም ሲሊኬት ድብልቅ ነበሩ። እነዚህ በቢሊዮን የሚቆጠሩ ፍልጥ ፍርስራሾች በምድር ዙሪያ እንደ ቀለበት መዞር ጀመሩ። ከዚያም በራሳቸው የስበት ኃይል አማካኝነት እርስ በርስ ተሳስበው ልክ እንደ በረዶ ኳስ እየተንከባለሉ ተጣበቁ። በአስገራሚ ሁኔታ በ100 ዓመት ባልሞላ ጊዜ ውስጥ ዛሬ በሰማይ ላይ የምናያት ውብ ጨረቃ ተፈጠረች ይልናል ሳይንስ። ለዚህ ነው ጨረቃ የምድርን የኦክስጅን አሻራ የያዘችው። ለዚህ ነው ጨረቃ ውስጥ አይረን ማዕድን ያነሰው። ምክንያቱም እሷ የተፈጠረችው ከሁለቱ ፕላኔቶች ውጫዊ ቆዳ እንጂ ከውስጠኛው ኮር አይደለም። ሳይንስ ይህንን ታላቅ ሚስጥር በዚህ መልኩ ፈታው። ሳይንስ እንዴት ተፈጠረች ለሚለው ጥያቄ መልስ ሲሰጥ፣ ፍልስፍና ደግሞ ጨረቃ ለእኛ ምንድነች፣ ህልውናዋስ ምን ትርጉም አለው የሚለውን ይመረምራል። በጥንታዊው የቻይና ፍልስፍና ይን ኤንድ ያንግ ውስጥ ጨረቃ የይን ወይም የሴትነት፣ የቅዝቃዜ፣ የጸጥታና የውስጣዊ ማንነት ተምሳሌት ናት። ፀሐይ ደግሞ የያንግ ወይም የወንድነት፣ የሙቀትና የድርጊት ምልክት ናት። ያለ ጨረቃ የዓለም የኃይል ሚዛን አይጠበቅም። ፍልስፍና ጨረቃን የሚያያት እንደ ምድር ተቃራኒ ግን ደግሞ የማይነጣጠሉ ጥንዶች አድርጎ ነው። በሌላ በኩል ጨረቃ የለውጥና የህይወት ዑደት ወይም ሳይክልስ ትልቅ ማሳያ ናት። ጨረቃ በየወሩ ትሞላለች፣ ትጠፋለች፣ እንደገና ትወለዳለች። ፈላስፋዎች ይህንን የጨረቃ ባህሪ ከሰው ልጅ ህይወት ጋር ያነጻጽሩታል። ውድቀትና መነሳት፣ መወለድና መሞት። ጨረቃ ብርሃን የላትም፣ የፀሐይ ብርሃን ነው የምታንጸባርቀው። ይህ ደግሞ በኤግዚስተንሻሊ አንድ ትልቅ ትምህርት ይሰጠናል። እኛም እንደ ጨረቃ ነን። በራሳችን ጨለማ ብንሆንም ከሌሎች የምናገኘውን ፍቅርና እውቀት በማንጸባረቅ የሌሎችን ህይወት ማብራት እንችላለን። ብዙዎቻችን ጨረቃን የምናያት ለውበት ብቻ ይመስለናል። ነገር ግን ጨረቃ ባትኖር ኖሮ አሁን የምናውቃት ምድርና የሰው ልጅ ህልውና ጨርሶ አይኖርም ነበር። እንዴት መሰላችሁ? አንደኛ፣ ማዕበልና የባህር ታይድስ። የጨረቃ የስበት ኃይል በምድር ላይ ያሉ ውቅያኖሶችን ወደ ራሱ ይስባል። ይህ ታይዳል ፎርስ ወይም የባህር ማዕበል ይፈጥራል። ይህ ማዕበል በውቅያኖስ ውስጥ ያሉ ንጥረ ነገሮች እንዲቀላቀሉና የባህር እንስሳት እንዲራቡ ያደርጋል። ጨረቃ ባትኖር ኖሮ ማዕበሉ በ70% ይቀንስ ነበር። ይህም የባህርን ስነ ምህዳር ሙሉ በሙሉ ያናገው ነበር። ሁለተኛ፣ የቀኑ ርዝማኔ። ጨረቃ በስበት ኃይሏ የምድርን ሽክርክሪት ታዘገየዋለች። ጨረቃ ከመፈጠሯ በፊት ምድር በአንድ ዙር ለመሽከርከር የሚፈጅባት 6 ሰዓት ብቻ ነበር። ያ ማለት አንድ ቀን 6 ሰዓት ብቻ ነበር ማለት ነው። ጨረቃ ፍጥነታችንን እየጎተተች ዛሬ ወደምንኖርበት 24 ሰዓት አደረሰችው። ጨረቃ ባትኖር ኖሮ ቀኑ አጭር፣ ነፋሱ ደግሞ እጅግ አስፈሪና አጥፊ አውሎ ንፋስ ይሆን ነበር። ሶስተኛ፣ የምድር መረጋጋት ወይም ክላይሜት ስቴቢሊቲ። ምድር በራሷ ዘንግ ላይ 23.5 ዲግሪ ዘንበል ብላ ነው የምትሽከረከረው። ለዚህ ነው 4 ወቅቶች ወይም በጋ፣ ክረምት፣ ጸደይ፣ በልግ እንዲኖሩን ያደረገው። ጨረቃ ይህንን መዛነፍ በአንድ ቦታ ላይ አጽንታ እንድትይዝ ታደርጋለች። ጨረቃ ባትኖር ኖሮ ምድር ልክ እንደ ማርስ ትወዛወዝ ነበር። በአንድ ወቅት ሙሉ በሙሉ በረዶ፣ በሌላ ወቅት ደግሞ ሙሉ በሙሉ እሳት እየሆነች ሕይወት ያለው ነገር መኖር የማይችልባት በረሃ ትሆን ነበር። ተፈጥሯዊቷ ጨረቃ ይህን ያህል ካስፈለገችን ሰው ሰራሽ ጨረቃ መስራት ይቻላል? መልሱ አዎ። የሰው ልጅ ይህንን እየሞከረው ነው። በተለይ ቻይና በዚህ ረገድ ትልቅ እቅድ አውጥታለች። ቼንግዱ ከተማ ላይ ለመስቀል ያሰቡት ሰው ሰራሽ ጨረቃ በእውነቱ ግዙፍ የሆነ የፀሐይን ብርሃን ወደ ምድር የሚያንጸባርቅ መስታወት ያለው ሳተላይት ነው። ይህ ሰው ሰራሽ ጨረቃ ከተፈጥሯዊቷ ጨረቃ በ8 እጥፍ የሚበልጥ ብርሃን የመስጠት አቅም አለው። ዓላማው ምንድን ነው? ከተማዋ ውስጥ ያሉትን የጎዳና ላይ መብራቶች ሙሉ
በሙሉ በማስቀረት በዓመት በሚሊዮን የሚቆጠር ዶላር የኤሌክትሪክ ወጪን ለመቀነስና የካርቦን ልቀትን ለመቀነስ ነው። ነገር ግን ይህ ፕሮጀክት ከፍተኛ ትችት እየገጠመው ነው። የሌሊት ወፎች፣ ጉጉቶችና ሌሎች በጨለማ የሚንቀሳቀሱ እንስሳት የሥነ ሕይወት ሰዓታቸው ይዛባል የሚል ስጋት አለ። እንዲሁም የሰው ልጅ የሌሊት እንቅልፍ ላይ ችግር ሊፈጥር ይችላል ተብሏል። የሰው ልጅ ተፈጥሮን ለመቀየር የሚያደርገው ጥረት ሁልጊዜም ዋጋ ያስከፍላል። በ1969 ኒል አርምስትሮንግ ጨረቃ ላይ ሲረግጥ የአሜሪካን ባንዲራ ተክሏል። ታዲያ ይህ ማለት ጨረቃ የአሜሪካ ናት ማለት ነው? ጨረቃን በይፋ የኔ ነው ማለት የሚችል ሀገር አለ? ሕጉ ምን ይላል መሰላችሁ? እንደ አውሮፓውያን አቆጣጠር በ1967 የተባበሩት መንግስታት ድርጅት ወይም ዩኤን አንድ ትልቅ ስምምነት አጸደቀ። ይህም ዘ አውተር ስፔስ ትሪቲ ወይም የውጭው ህዋ ስምምነት ይባላል። ይህን ስምምነት አሜሪካ፣ ሩሲያ፣ ቻይና እና ሌሎችም ጨምሮ ከ110 በላይ ሀገራት ፈርመውበታል። የስምምነቱ ዋና ሀሳብ ጨረቃም ሆነች ማንኛውም የህዋ አካል በማንኛውም ሀገር የሉዓላዊነት ጥያቄ ሊቀርብባቸው አይችልም። በማንኛውም ባንዲራ ወይም ይገባኛል ጥያቄ የሀገር ንብረት መሆን አይችሉም። ህዋ የሰው ልጅ ሁሉ የጋራ ሀብት ነው። ፕሮቪንስ ኦፍ ኦል ማንካይንድ። ነገር ግን እዚህ ጋር አንድ ትልቅ ክፍተት አለ። ስምምነቱ ሀገራትን እንጂ የግል ኩባንያዎችን አይከለክልም። አሁን ላይ እንደ ኤለን መስክ እና ጄፍ ቦዝስ ያሉ ቢሊዮነሮች ወደ ጨረቃ በማቅናት በቢሊዮን የሚቆጠር ዶላር የሚያወጡ ውድ ማዕድናትን እንደ ሂሊየም 3 እና ወርቅ ለመቆፈር እየተዘጋጁ ነው። ስለዚህ በህግ ደረጃ ጨረቃ የማን ባትሆንም በተግባር ግን ቀድሞ የደረሰባትና የቆፈረባት ሊጠቀምባት የሚችልበት አዲስ የኮስሚክ ቀኝ ግዛት ፉክክር እየተጀመረ ነው። የሰው ልጅ ታሪክ ከጨረቃ ጋር በጥብቅ የተሳሰረ ነው። የጥንት ስልጣኔዎች ሁሉ ጊዜን ለመቁጠር የተጠቀሙት የጨረቃን ዑደት ነበር። ለምሳሌ የሜሶፖታሚያ፣ የቻይናና ማያ ስልጣኔዎች እጅግ በጣም ትክክለኛ የሆኑ የጨረቃ ካላንደሮችን ሰርተው ነበር። ጨረቃ በምትሞላበት ወቅት የሰዎች ባህሪ ይቀየራል የሚል እምነት በጥንት ሮማውያን ዘንድ ነበረ። ለዚህም ነው በእንግሊዝኛው እብደት ለሚለው ቃል ሉናንሲ የሚለውን ስያሜ የተጠቀሙት። ሉና ማለት በላቲን ጨረቃ ማለት ነው። በሀገራችን በኢትዮጵያም ጨረቃ በታሪክ እና በባህል ውስጥ ትልቅ ቦታ አላት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዘመን አቆጣጠርና የበዓላት ማውጫ ስሌት የሚሰላበት ባሕረ ሐሳብ ወይም አቡሻህር ሙሉ በሙሉ በፀሐይና በጨረቃ ዑደት ላይ የተመሰረተ ነው። የጥንት የኢትዮጵያ ሊቃውንት የጨረቃን መለወጥ ዕለተ ቀመርና ወርሃዊ ዑደትን በመጠቀም የበዓላትን ቀናት ያለምንም ስህተት ለዘመናት ሲያወጡ ኖረዋል። ይህ የሚያሳየው ጨረቃ ለእኛ የሰማይ ሰዓታችንና የቀን መቁጠሪያችን ሆና ማገልገሏን ነው። እንግዲህ ስለ አመጣጧ፣ ስለ ጥቅሟና ስለ ታሪኳ ካየን ለመሆኑ የዚች ውብ ጨረቃ መጨረሻ ምን ሊሆን ይችላል? ጨረቃ ለዘላለም ከኛ ጋር ትኖራለች? ሳይንሱ የሚነግረን አስገራሚ እውነት አለ። ጨረቃ በየዓመቱ ከምድር በ3.8 ሴንቲሜትር እየራቀችን ነው። አዎ፣ ቀስ እያለች እየኮበለለች ነው። ከቢሊዮን ዓመታት በኋላ ጨረቃ በጣም ስለምትርቅ አሁን የምናየውን ታላቅ የፀሐይ ግርዶሽ ወይም ቶታል ሶላር ኢክሊፕስ ማየት አይቻልም። ነገር ግን ጨረቃ ሙሉ በሙሉ ተለይታን ከመጥፋቷ በፊት የሁላችንም ሕልውና የሚያበቃበት አንድ ትልቅ ክስተት ይከሰታል። ከዛሬ 5 ቢሊዮን ዓመታት በኋላ የሰማያችን ንጉሥ የሆነችው ፀሐይ ውስጥ ያለው የሃይድሮጅን ነዳጅ ያልቃል። በዚያን ጊዜ ፀሐይ ማበጥና መወጠር ትጀምራለች። ወደ ሬድ ጃይንት ወይም ቀይ ግዙፍ ኮከብ ትቀየራለች። ፀሐይ ስታብጥ መጀመሪያ ሜርኩሪን፣ በመቀጠል ቬነስን፣ በመጨረሻም ምድርንና ጨረቃን ሙሉ በሙሉ ትውጣቸዋለች። በዚያን ጊዜ ጨረቃ ከእናት ምድር ጋር አብራ በፀሐይ እሳት ውስጥ ትቀልጣለች። የጀመሩት በአንድነት ነው፣ ፍጻሜያቸውም በአንድነት ይሆናል። እንግዲህ ተመልካቾቻችን ዛሬ ማታ ወደ ውጭ ወጥታችሁ ጨረቃን ስትመለከቱ ዝም ብላችሁ የምታበራ ድንጋይ ብቻ እንዳልሆነች አስቡ። እሷ የምድራችን ታማኝ ጠባቂ፣ የጊዜያችን መቁጠሪያ፣ የሳይንሳዊ ግጭት ውጤትና የፍልስፍናችን መነሻ ናት። የዛሬው ቪዲዮአችን ይህንን ይመስል ነበር። በቪዲዮ ላይ ያላችሁን አስተያየት ኮሜንት ላይ አስፍሩልን። ሰው ሰራሽ ጨረቃ መሰራቱ ትክክል ነው ወይስ ተፈጥሮን ማናጋት የሚለውን ሀሳባችሁን አጋሩን። ለበለጠ ተመሳሳይ ቪዲዮ ላይክ እና ሰብስክራይብ በማድረግ የእውቀት ቤተሰብን ይመስርቱ። ስለተመለከቱ እያመሰገንንና እስከሚቀጥለው ጊዜ ድረስ እስከምንገናኝ በተፈጥሮ ላይ መገረምን ይቀጥሉ። ሰላም ሰንብቱ።